ሰላም ጤና ይስጥልኝ። ወድና የተከበራችሁ የአብት ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ ምርጥና ቆንጆ የሆነ የፀጉር ክሬም ይዤላችሁ መጥቻለሁ። ይህንን ክሬም ማለት ነው ፀጉሬን እንዴት አባቱ አድርጎ እንደሚያሳምረው ማለት ነው ላሳያችሁ። ምናልባት የሚጠቅማችሁ ከሆነ ለእናንተም ልንገራችሁና ተጠቀሙት ማለት ነው። ያው ክሬም ነው ቅባት አይደለም። ያው እኔ ስለምሳሳት ቅባት እለዋለሁኝ አንዳንድ ጊዜ ማለት ነው። እና እንደ ማንኛውም ቅባት ነው የምጠቀመው። እኔ ፀጉሬን ታጥቤ ሳበቃ መጀመሪያ ይሄንን ቅባት ተቀብቼ ጎነጉነዋለሁ ማለት ነው። እንደምታዩት ይሄን ይመስላል። እንግዲህ ለመጀመሪያ ጊዜ ይሄንን ይመስላል ፀጉሬ ማለት ነው። ገና ተገዝቶልኝ መጥቶ ነው። የሚገርማችሁ ዋጋው ደግሞ በጣም ቀላል ነው ማለት ነው። በዛው አጋጣሚ ዋጋውንም ነግራችኋለሁኝ። ይሄ ሁለቱ ብታምኑም ባታምኑም ሁለቱ 12 ብር ነው ማለት ነው። 12 ድርሃም ነው ማለት ነው። ሁለቱ ባንድ ላይ በጣም ቀላል ነው ዋጋው ማለት ነውና የሚገርም ነው። 6 ብር ማለት ነውና ይሄንን ያው ገዝታለኝ መታለች ሴትየዋ። ገና እየከፈትኩት ነው ማለት ነው። ያው ፀጉሬ ትንሽ ተጎርቶ ነበረ። ሰሞኑን መንከባከብም ትቼው ነበረ። ዩቲዩብም ላይ መምጣት አቁሜ ነበረ። ብዙም አልተመቸኝም ነበርና ማለት ነው። እንግዲህ ተመልሻለሁ እላችኋለሁ። አሁን ይሄንን ፀጉሬን እንዴት አድርጌ ይሄንን ክሬም ተቀብቼ እንዴት አድርጌ ቁጥርጥር እንደምሰራ አሳያችኋለሁ። ከፊል ላይ ቆረጥ አድርጌ ያሳየኋችሁ፣ መጨረሻ ላይ ቁጥርጥር ሰርቸው ነው ማለት ነው። አሁን ይሄንን እንደዛ አድርጌ ተቀብቼ አፍታትቼ ቁጥርጥር ሰርቼ መጨረሻ ላይ ታውኛላችሁ ማለት ነው። በጣም አሪፍ ነው ለፀጉር። ያጠቁራል፣ ያለሰልሳል፣ ያረዝማልም ማለት ነውና በጣም ነው ድብር የሚለው ይሄንን ክሬም ስቀባኔ ፀጉሬ በጣም ነው ፍፍት የሚለው ማለት ነው። እና ይሄንን ይመስላል ለመጀመሪያ ጊዜ። እንግዲህ ቅባቱ ይሄ ነው ማለት ነው። ከመጀመሪያው ጀምራችሁ እስከ መጨረሻው አብራችሁ ተከታተሉ። እንዲሁም ደግሞ አዲስ ከሆናችሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሁልጊዜ ወደ እናንተ የምሰራቸው ቪዲዮዎች ቶሎ ወደ እናንተ እንዲደርሷችሁ የደወል ምልክቷን በመጫን ቤተሰብ ሁኑ ማለት ነው። አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንዲሁም ጥያቄ ካላችሁ እንደዛው ማለት ነው ውዶቼ። እና እንግዲህ ያው ታች ለፊት ትንሽ ፀጉሬ ያው ተበጣሱ አይደለም ግን በቀደም ስለቆረጥኩት እሱ ጭብርር ይላል ከፊት ማለት ነው። ያኔ ተኝቼ ስነሳ እንደዚህ ጭጉፍ ይላል ማለት ነው እንጂ ተበጣጥሶ አይደለም ከፊት ለፊት ያለው ፀጉሬ ማለት ነው። የቆረጥኩት ስለሆነ ነው ከፊት ለፊት ላይ። እና እንግዲህ እስከ መጨረሻው ተከታተሉ። በደንብ አድርጌ ማሳጅ አደርገዋለሁኝ። ጫፉንም በደንብ እንትን እለዋለሁኝ። መጨረሻ ላይ ደግሞ ውስጡን በቅድ እያደረኩኝ ቀባዋለሁኝ ማለት ነው። ትንሽ ድሮ እስከ መጨረሻው እዩት ታውታላችሁ ማለት ነው። ያው እንግዲህ ለአነጋገሬ በጣም ይቅርታ፣ አባባሉ ራሱ ጠፍቶኛል ማለት ነው። የዩቲዩብ ጠፋ ስል የማወራው ራሱ እንደ አዲስ ነው የሚጠፋኝ ማለት ነው። ያው እፈራለሁ በቃ አይደል እንደዛ ነገር። እና እኔ ይመስላል ከአንድ ጎን በኩል ያለውን አፍታትቼ የጨረስኩኝ ነው። በጣም ነው ቆንጆ ነው የምላችሁ። ይሄንን ክሬም ማለት ነው እንደኔ ምርጫዬ ነው፣ ምንጊዜም ምርጫዬ ነው ማለት ነው። ይሄ ክሬም ይስማማዋል ለኔ ፀጉር ማለት ነው። በጣም ነው ፍፍት የሚለው። ከለሩ ራሱ በጣም ነው የሚያምረው። ከለሩ ልነግራችሁ አልችልም የምር እንዴት እንደሚያብረቀርቅ ማለት ነው ይሄንን ስንቀባ። እና ይሄንን ይመስላል ልጆቼ። እንደዛ አድርጌ በደንብ ከተቀባው በኋላ ያው እንግዲህ ቁጥጥር ስሰራው እንዳይረዝምባችሁ ብዬ ቪዲዮውን አጥፍቼ ነው የምሰራው ማለት ነው። ምክንያቱም ረጅም ቪዲዮ ያኔ ይረዝማል። እሱን ከፍዬ ሰርቼ እያንዳንዱ ቁጥርጥር ስል ስለሚረዝም ያው ቪዲዮ እንዳይረዝምባችሁ ብዬ ቆረጥ አድርጌ ሰርቼ ስጨርስ መጥቻ አሳያችኋለሁኝ ማለት ነው። እንደዚህ ታደረግን በኋላ መጀመሪያ በደንብ አድርገን ማሳጅ እናደርገዋለን ማለት ነው። እንግዲህ መጨረሻ ላይ ቁጥርጥር ሰርቼው ስመጣ ታውኛላችሁ ማለት ነው።
አያችሁት? እንደዚህ አድርጌ ጨርሻለሁ። እንግዲህ ወደ መስራቱ ሂደን ጨርሰን መተናል ማለት ነው። አያችሁት? አሁን ነው የሰራሁት ማለት ነው። ቪዲዮውን አቁሜው ነው እንጂ አሁን ነው የሰራሁት። እንዴት አባቱ እንደሚያምር ፀጉራችሁ ይሄንን ስትጠቀሙ ማለት ነው። እስኪ ጀርቡትና ሞክሩትና ምናልባት ለውጡ ልታገኙበት ትችላላችሁ ማለት ነው። ያው አወላግጄ ነው የከፈልኩት። እንግዲህ ያው ራሴ ስለሆንኩ በግምት ስለሆነ ዝም ብዬ የከፈልኩት። ፀጉራችሁን በነገራችን ላይ ምን ጊዜም እንደዛ አድርጋችሁ ቅባት ነገር አስነክታችሁ እንደዛ አድርጋችሁ ብትጎረጉኑት በጣም አሪፍ ነው ማለት ነው። ቁጥርጥር ወደኋላ ከምትሰሩት ቁጥርጥር ብትሰሩት ተመራጭ ነው ማለት ነውና ይህን ይመስላል ቤተሰብ። እንግዲህ ቪዲዮውን አይታችሁ ከተመቻችሁ ላይክ እያደረጋችሁ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ። አዳችኋለሁ።